የንጉሱ ቀን ተቀየረ። ሀገርን በናፍቆት ሆኖ በትንሣኤ መምጣቷን የሚጠባበቀው የፍቅርን አውታር አቆራኝቶ ሕዝቡን በአንድነት ጅራፍ የሚገምደው ዜማውና ግጥሙ የንግስናው በትር ሆነውት ወዳጅና ጠላቱን በአንድ አታሞ የሚያስጎስመው የሙዚቃው ንጉስ ቀኑ ተቀየረ። ብዙዎች ዓመታትን ታግሰው ጠብቀውታል። ጆሮአቸው ደርሶ እንደቆረበ አይቀሬው ቀን መጣና አዲሱን የዓመታቱን የወይን ጭማቂ ለታዳሚዎቹ ሊያጠጣ ዳግም ትንሣኤን ቀን ቆጥሮ ግጥሞቹን ፍሪዳ ሊጥል መሆኑ ተሰማና ብዙዎች ዳግም ትንሣኤን ናፈቋት። በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ። እርሱ ግን ጨካኝ ንጉሥ አይደለምና ዜማና ግጥም ለተራቡት ሕዝቦቹ የዘፈን መና ሊያወርድላቸው ከአዝማቾቹ ጋር መክሮ ቀኑን በማሳጠር የንጉሱ ቀን ተቀየረ። ሲጠባበቅ የነበረው የአልበሙ መውጫ ቀን ተቀየረ። እነሆ ኢቶሪካ የፊታችን ሐሙስ ሚያዝያ 8 ከቀኑ 8 ሰዓት 2018 ዓ.ም በ18 ትራኮች ለሕዝቡና ለመላው አድናቂዎቹ ይፋ እንደሚያደርግ አስታወቀ። ዘፈንን ከዘመን አዋዶ ፍቅርን ከሰላም አጋምዶ ማስደመም ያውቅበታል። ስምንቶቹ ምን ምስጢር እንዳተሙ ምን አንድምታ እንደሰነቁ ቀን የሚፈታው ሲሆን ኢትዮሪካን በናፍቆት ለምንጠብቀው የሀበሻ ልጆች እንኳን ደስ አለን፣ እንኳን ደስ አላችሁ። ጆሮአችን በሙዚቃ ጠለል ይረሰርስ በሀገር ፍቅር ልንነሳና በትንሣኤ ልንደምቅ የክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ ቀን ቆረጠልን። ኢቶሪካ ከ8 ዓመት በኋላ የፊታችን ሐሙስ ሚያዝያ በ8ኛው ቀን በ8ኛው ወር ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል ይለቀቃል። ኢቶሪካ ለሀበሻዊነት ቴዲ አፍሮ ሲቆም ለሀበሻ ደግሞ ሀበሻ ቲቪን ሰብስክራይብ እናድርግ።